አይ እንዴት ናችሁ? ሰላም ናችሁ? ዛሬ መካከለኛ ፌድ እንሰራለን። እስከ መጨረሻ ተከታተሉን። አንድ በአንድ ቁጥሮችን ወደ ላይ መታ መታ እናደርጋለን። ቁርጧን ለማጥፋት ማለት ነው። እችን ወደ ላይ መታ መታ አድርገን በነገራችን ላይ ፌድ እንደዚህ ምናምን ሲሰራ ከመሀል ላይ ምናምን መጀመር ነው ደስ የሚለኝ እና በአንድ ቁጥር ወደ ላይ መተን እችን ደግሞ በአንድ ተኩል እናነሳታለን። ማነው ቅርጿን እናጥፋታለን። በአንድ ተኩል እንደዚህ ቅርጿን እናጠፋትና ጽድት ያለ ፌድ እንሰራለን ማለት ነው። ላይክ ሰብስክራይብ ማድረግ እንዳይረሳ እና አስማት የሆነ ስራ ነው ማሳያችሁ። በአንድ ተኩል እችን ወደ ላይ እንደዚህ አድርገን ቅርጿን ጥፍት ካደረግናት በኋላ በአንድ ቁጥር ደግሞ እችን ከታች ያለችውን ማታ ማታ እናደርጋለን ማለት ነው። እችን እንደዚህ ማታ ማታ ካደረግን ከፈት እናደርጋታለን ማለት ነው። እስከ መጨረሻ ተከታተሉ። ለዩቲዩብም አዲስ ስለሆንኩ እንግዲህ አበረታቱኝ፣ ኮመንትም ስጡኝ እና ከስር ያለችውን በ0.5 ወደ ላይ መታ መታ እናደርጋለን ማለት ነው። ቅርጿን ጥፍት እናደርጋታለን። ካሜራው የተበላሸብኝ። ከዛ በ0.5 እንደዚህ ካደረግናት በኋላ በዜሮ እዛች ጋር ቅርጿን ጠፋ ጠፋ እናደርጋለን። እንደዚህ እናጠፋታለን ቀስ ብለን። አድካሚ ነው፣ አድካሚ ስራ ቢሆንም በቀላሉ እንግዲህ እናንተ መማር ትችላላችሁ። እስቲ ተከታተሉኝ እስከ መጨረሻ። በ0.5 እንደዚህ አድርገን ስናጠፋት ጽድት ያለች ትሆናለች ማለት ነው። እስከ መጨረሻ ብቻ ተከታተሉ። እንደዚህ ስናደርጋት ከዛ በኋላ አሁን ወደ መጨረሻ እየሄድን ነው። ትንሽ ነው ቀረን። በዜሮዎችን ደግሞ ከታች ያለችውን ብድግ እናደርጋታለን ማለት ነው። ከታች ያለችውን የቀረችውን በዜሮ እንደዚህ ብድግ እናደርጋታለን። ይኸው ደስ ይበናት ጽድት ያለች እየሆነች ነው። በዜሮ እንደዛ አንስተን እናደርጋለን ማለት ነው። በዜሮ አሁን እንደዚህ እናራግፍለትና ወዴት እናልፋለን? ወደ ቅርጽ እንሄዳለን ማለት ነው። ቅርጻችን እንደዚህ ጠቅጠቅ እናደርጋለን። እሱን እንደዚህ ጠቅጠቅ ካደረግን በኋላ ገራሚ ትሆናለች ማለት ነው። ገባ? ፀጉር እንደዚህ ነው የሚሰራው። ቅርጿን እንደዚህ አድርገን እንቀርጻትና
ጺሙንም እንደዚህ ያው ጺም ብዙም የላትም ሰውየዋ። እንግዲህ ሰው ባለው ነው ያለውን ጠቅጠቅ እናደርግለታለን ማለት ነው። እችን እንደዚህ ካረግናት በኋላ እንዴት አያችኋት? አሪፍ የሆነች ነው። ጽድት ያለች ትሆናለች ማለት ነው። ከአንገት ስርም እናጸዳዳታለን። እችን ጺም እንግዲህ ወንድ ልጅ ግርማ ሞገስ ነበር። ይወጣለታል እንግዲህ የኔም አልወጣ ብሏል። ተስፋ አልቆርጥም ነው። አንድ ቀን ሊወጣልኝ ይችላል። ያበደ ስራ ነው እንግዲህ ይሁት እስቲ ገራሚ ስራ። ለየት ያለች ስራ ናት። ቀጣይ ደግሞ እስቲ ምን አይነት እንደምሰራ ኮመንት ላይ ምናምን እስቲ አድርጉ አሳውቁኝ እስቲ። ለዛሬው እዚህ ጋር ይበቃናል። ላይክ፣ ኮመንት፣ ሰብስክራይብ እንዳይረሳ። ይመቻችሁ።